ሄሎ ክብር ለእግዚአብሔር ይሁን። አምላካችን እግዚአብሔር የተመሰገነና የተባረከ ይሁን። ባለፈው ክፍለ ጊዜ ልመኞችና ቀስተኞች በሚል ርዕስ ብዙ አይተናል። ልመኞች በቀስተኞች ላይ ምን እንደሚያደርጉ፣ ቀስተኞች ደግሞ ለህልመኞች ምን እንደሆኑ በተከታታይ ከእግዚአብሔር ቃል ለማየት ሞክረናል። ዛሬ ግን የቀስተኞች ባህሪና የህልመኞች ፍጻሜ በሚል ርዕስ እናያለን። የቀስተኞች ባህሪና የህልመኞች ፍጻሜ። ክብር ለኢየሱስ። ህልመኞች ፍጻሜያቸው ያማረ ነው። ቀስተኞች ግን ፍጻሜያቸው ያማረ አይደለም። መጽሐፍ ቅዱስ ውስጥ እግዚአብሔር ቃል እንግዲህ ስለ ዮሴፍ ህይወትና ስለ ዳዊት ህይወት የተማርን ነው የቆየ ነው። የዳዊትን ህይወት ስንመለከት መጽሐፍ ቅዱስ እንዲህ ይላል፣ የዳዊት ቤት እየደከመ ማለት የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ሄደ ይላል። የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ ይላል። አያችሁ፣ ቀስተኞች መቼም ቢሆን ፍጻሜያቸው ያማረ አይደለም። ፍጻሜያቸው ያማረ አይደለም የቀስተኞች ፍጻሜ። ምክንያቱም በክፋት የተሞሉ ናቸው፣ መርዛሞች ናቸው፣ ነዳፊዎች ናቸው፣ ተቃዋሚዎች ናቸው። ስለዚህ በቀስተኞች መንገድ ላይ የሚቆሙ ሁልጊዜ እግዚአብሔር ነው። የቀስተኞች ፍጻሜ አያምርም። የሳኦልን ፍጻሜ ስትመለከቱ በገዛ ጦሩ ነው የሞተው። ፍጻሜው ያማረ አይደለም፣ መልካም አልነበረም። የዮሴፍ ወንድሞቹንም ስንመለከት እንግዲህ ቀስተኞች የተባሉት የዮሴፍ ወንድሞች ናቸው። አባቱ ያዕቆብ ነው የተናገረው። ምንድን ነው ያለው? ዮሴፍ ትንሹ የፍሬ ዛፍ ነው፣ አረጉ በቅጥሮች ላይ ያድጋሉ። ቀስተኞች ተቃወሙት፣ አስቸገሩት፣ ነደፉት፣ ቀስቱ ግን እንደ ጸና ቀረ ይላል። ቀስተኞች የተባሉት የተቃወሙት፣ የነደፉት፣ ያስቸገሩት የገዛ ወንድሞቹ የያዕቆብ ልጆች ናቸው። ፍጻሜያቸው ግን ጥሩ አልነበረም። እግዚአብሔር በዮሴፍ እጅ ነው የጣለው። ባለፈው አንስቻለሁ። ዮሴፍ ባይራራላቸው እግዚአብሔርን የሚፈራ ሰው፣ የበረከት ሰው፣ የመፍትሄ ሰው ባይሆን ኖሮ ለእነሱ ጥሩ አልነበረም። ስለዚህ እነዚህ ቀስተኞች ሁልጊዜ ከወንድሞች መካከል ይነሳሉ ብያለሁ። ከዘመዶች መካከል ይነሳሉ፣ ከቤተሰቦች መካከል ይነሳሉ። አብሮ ከሚያገለግሉ አብሮ ከሚያመልኩ ሰዎች መካከል ሊነሱ ይችላሉ። ቀስተኞች፣ ነዳፊዎች፣ መርዛሞች፣ ተቃዋሚዎች ነደፉት ይላል። መርዛቸው ቀላል አይደለም። እግዚአብሔር ግን የቀስተኞችን ቀስት ይሰብራል፣ የህልመኞችን ህልም ግን ወደ ፍጻሜ ያመጣል። የዳዊትንም ህይወት ስትመለከቱ፣ የዮሴፍንም ህይወት ስትመለከቱ ፍጻሜያቸው ያማረ ነው። በዕድሜያቸው ጠግቦ ዘመናቸው ተባርኮ በመልካም ሽምግልና ነው የሞቱት። እግዚአብሔር ሁልጊዜም ከህልመኞች ጋር፣ ከባለ ራእዮች ጋር፣ ከቅኖች ጋር፣ ከትሑታን ጋር ይቆማል። ስለዚህ ነው አንደኛ ጴጥሮስ መጽሐፍ ምዕራፍ 5 ከ5 ጀምራችሁ ስትመለከቱ እግዚአብሔር ትዕቢተኞቹን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል ይላል። እግዚአብሔር የጸጋ ሁሉ አምላክ ነው። ስለዚህ የቀስተኞች ባህሪ አስቸጋሪ ነው። ገዳዮች ናቸው፣ ራስ ወዳዶች ናቸው፣ እንደ ባሳን ላም በልቶ የማይጠግቡ ናቸው። ርኅራኄ የላቸው፣ የፍቅር ልብ የላቸው፣ አንድነትን አያውቁም፣ መከባበርን አያውቁም፣ መዋደድን አያውቁም። ጨካኞች ናቸው፣ ተኩላ ልብ አላቸው፣ ነጣቂዎች ናቸው፣ የእባብ አንደበት አላቸው፣ ያሰነካክላል። የህልመኞች ፍጻሜን ግን እግዚአብሔር መልካም ያደርጋል። እግዚአብሔር ያበዛል፣ ለብዙዎች በረከት ያደርጋል። እግዚአብሔር ህልመኞች ያደርጋችሁ። እግዚአብሔር ባለ ራእዮች ያደርጋችሁ። እግዚአብሔር የመፍትሄ ሰዎች ያደርጋችሁ። ወንድሞቻችሁን አታስቸግሩ፣ አታስጨንቁ፣ አትቃወሙ፣ አትናደፉ። በፍቅር ተመላለሱ፣ በመዋደድ ተመላለሱ፣ በአንድነት ተመላለሱ፣ በይቅርታ ልብ ተመላለሱ።
የቀስተኞች ፍጻሜ መልካም አይሆንም። በመጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም ስንመለከት እነዚህ ቀስተኞች የእግዚአብሔርን ሐሳብ የማያውቁ፣ የእግዚአብሔርን አጀንዳ የማይገባቸው፣ የእግዚአብሔርን አሰራር የማይረዱ፣ በእግዚአብሔር የማይታመኑ፣ ራሳቸው ላይ የሚታመኑ የሚደገፉ፣ በገንዘባቸው የሚመኩ፣ በዘራቸው በጎሳቸው በሃይማኖታቸው የሚመኩ፣ በእግዚአብሔር ላይ የማይታመኑ፣ ፍርሃ እግዚአብሔር ልብ የሌላቸው፣ ወንድምን አሳልፎ የሚሰጡ ገዳዮች፣ የነዚህ የጊዜ ጉዳይ ነው እንጂ ፍጻሜያቸው ያማረ አይሆንም። አሁን ባለ ተራ ሊሆኑ ይችላሉ። አሁን ስፍራ ሊያገኙ ይችላሉ። አሁን ቦታ ሊኖራቸው ይችላል። እግዚአብሔር ግን የቀስተኞቹን ፍጻሜ፣ የነዳፊዎቹን ፍጻሜ፣ የተቃዋሚዎቹን ፍጻሜ እግዚአብሔር አምላክ ራሱ ይበቀላል። በቀል የእግዚአብሔር ነው ስለሚል ብድራቱን እግዚአብሔር ስለሚመልስ ከእግዚአብሔር ፍርድ አያመልጥ። ፈጥነው ንስሐ ገብቶ ወደ እግዚአብሔር ቢመለሱ፣ እግዚአብሔር ሐሳብ ጋር ቢስማሙ፣ እግዚአብሔርን ፊት ቢፈልጉና ቢወድቁ የተሻለና መልካም ይሆናል። እግዚአብሔር መቼም ቢሆን እግዚአብሔር ባህሪ በቅኖች ጎን መቆም፣ በእውነት ጎን መቆም፣ በፍትህ ጎን መቆም። እግዚአብሔር ጻድቅ ፈራጅ እውነተኛ ዳኛ ነው ይላል እግዚአብሔር ቃል። ስለዚህ ወንድሞቻችሁን የሚታሳድዱ አቅም የላቸውም፣ ገንዘብ የላቸውም፣ እውቀት የላቸውም፣ ደረጃ የላቸውም ብላችሁ የገዛ ወንድሞቻችሁን የሚታሳድዱ ወገኖች ካላችሁ፣ ባለማወቅም ሆን ብላችሁ በፈርፈዝ እያሳደዳችሁ ያላችሁ ወዳጆች ካላችሁ፣ ወገኖች ካላችሁ ተመለሱ። ፍጻሜያቸው አያምርም። ነገያቸው አያምርም። የሚገለጠው የሚመጣው ውጤታቸው አያምርም። እግዚአብሔር በመንገዳቸው በፊታቸው ወጥቶ የሚቆምበት ሲዝን ይኖራል። ስለዚህ እናንተ ህልመኞች፣ ባለራእዮች፣ እግዚአብሔር የጠራችሁ የቀባችሁ የሾማችሁ ሰዎች ለምንም አትፍሩ፣ ለምንም እጅ አትስጡ። የጊዜ ጉዳይ ነው። እግዚአብሔር ከእውነተኞቹ ጋር ይቆማል። እውነተኞቹን ወደ ከፍታ ያወጣል። ለእውነተኞች ይፈርዳል። እግዚአብሔር ጻድቅ ዳኛ ነው፣ እውነተኛ ዳኛ ነው። ክብር ለጌታ ይሁን። ስለዚህ የቀስተኞች ፍጻሜ ያማረ አይሆንም። እግዚአብሔር የባለ ራእዮቹን ፍጻሜ ግን መልካም ያደርጋል። ይኪሳቸዋል። ካሳ ዘመን ያመጣል። የንግስና ዘመን ያመጣል። የመወደድ ዘመን፣ የሞገስ ዘመን ያመጣል። ይህንን ከዮሴፍ ሕይወት መማር ትችላላችሁ። ግብፅን ሀገር አጠቃላይ አሳልፎ ሰጠ። ከፈርዖን ሁለተኛ ባለስልጣን ነው። ከየትኛውም ጥፋት የገዛ ወገኖቹን ግብፃውያንም ጭምር እግዚአብሔር ለማዳን የመፍትሄ ሰው አድርጎ ፍጻሜውን ያሳመረ ሰው። የዳዊትን ፍጻሜ እንደዚሁ ነው። እግዚአብሔር በቀስተኞች እጅ አይተዋችሁ። እግዚአብሔር በአሳዳጆች ጥርስ ላይ አይጥላችሁ። እግዚአብሔር አልፎ ይሰራል። እግዚአብሔር እጅ ከእናንተ ጋር ይሆናል። እናንተ ህልመኞች አሁን ልትቸገሩ ትችላላችሁ፣ ልትሰደቡ ትችላላችሁ። አሁን በቀስተኞች ቀስት ልትወጉም ልትነደፉም ትችላላችሁ። የያዕቆብ አምላክ እጅ ግን ብርታትን ይሰጣል፣ ሞገስን ይሰጣል፣ ተቀባይነትን ይሰጣል፣ ቀንን ያመጣል። ስለዚህ የቀስተኞች ባህሪ ክፉ ነው። የህልመኞች ፍጻሜ ግን የተከናወነ ባለድል ባለሞገስ የእግዚአብሔር ህልውና የሚገለጥ ለብዙዎች እረፍትና መዳን ይሆናል። እግዚአብሔር አምላክ ሁላችንም ይርዳን። በቅንነት ልብ እንድንመላለስ እግዚአብሔር ይርዳን። እግዚአብሔር ውስጣችን፣ ልባችን፣ አእምሯችን፣ አስተሳሰባችን፣ አመለካከታችን ይፈውሰን። ጌታ ሰላም ከእናንተ ጋር ይሁን። አሜን። በኢየሱስ ክርስቶስ ጌታ ስም ሃሌሉያ።